እንግዲህ የማራሞይት ልደት ላከብርላት እንግዲህ በጣም ብዙ ፕሮግራሞች ተዘጋጅተው ወደ ውስጥ ልገባ ነው። ሰርፕራይዝ ነው። መዘምራን አሉ፣ አባቶች አሉ፣ አረጋውያን አሉ። አሁን ዲኮሩ እየተሰራ ነው። እንግዲህ ገብተን ቼክ እናድርገው። ደስ ብሎኛል በጣም እንግዲህ ዱባይ ነው የነበረችው። ያው ከዱባይ ጦርነት ተርፋ ነው የመጣችው። እኔም እንግዲህ ልደቷን ሃፒ በርዝዴይ ያላልኳትም ሰርፕራይዝ ላደርጋት ወደ ውስጥ እየገባን ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? አለና በደረጃ እንውጣ፣ አንደኛ ላይ ስለሆነ አለቃ አላየትሽ ደውልሻለ። እንዴት ነሽ? አማን ነው። ሰላም ነው። እያለቀ ነው። እሺ ያው ቤተሰቦች እንደምታዩት ነው። ዲኮሩን እየተሰራ ነው። ፕሮግራሙ ከትንሽ ሰዓታት በኋላ ይጀምራል። ያለነው ሴሚሲ ሚካኤል ፊት ለፊት ፍሎሪሽ ሆቴል ነው ያለነው። እናቷ የምትቀመጥበት ነው። ኦኬ መሀል ላይ የሚሆኑት በቃ እናቷና እሷ ከዛ አንድ አባት አይሻልም? ክበር ባለኝ ነገር ክበር ባለኝ ነገር አንተ ታውቀ የረዳኸው ይናገር ያሰብኸው በሕይወቱ አቤኔዘር እያለ ይዘምር ባንደበቱ በደስታዬም ቀን አለ አይሃለሁ። ሽልማቱ ወደዚህ እየመጣ ነው። በደንብ ተመልከቱልን። ስጦታ እየሰጣት ነው። አረ በደንብ ይጨበጨባል። አረ ይጨበጨባል። ምን እንደሆነ አልጓጓችሁ? እኔ በጣም ጓጉቻለሁ። እሱ መቼም ቁም ነገረኛ ነውና ቁም ነገር ነው የሚሰራው። አቤት አረ አጨብጭቡ በደንብ። አረ በደንብ አጨብጭቡ። ይሄ ስጦታ ያው እኛን ያገናኙን ቦታዎች ናቸው። እነዚህ ቦታዎች ያው በመጀመሪያ ሰሚነሽ ኪዳነ ምሕረት ነው አብረን ሄድ ነው። ቀጥሎ ላሊበላ፣ ከዛ ጅሩ አርሴማ። እሷ ስትሄድ እዛ ቦታ ላይ እኔ ያነሷት ፎቶዎች ናቸውና ያው በምንሄድባቸው ቦታዎች ሁሌም ደስተኛ ስለምትሆን ታስታውሳቸዋለች። ግን ሁሌም እንዲያየችው ደስ እንዲላት ብዬ ነው ይሄንን ስዕል በእጅ ነው የተሳለው። ባይዘይ አረ በደንብ አጨብጭቡልን፣ በደንብ አመስግኑልኝ። ቤት አሉ ደግ ጎረቤት፣ ደግ ጓደኛ ነፍስ ታስምራለች አይደል? እማዬ አይተውታል። ኑ ወደዚህ ኑ በደንቡት። እማዬ የሚገርም ነው። 3 ቦታ ትልልቅ ገዳማት የሚያስታውስ ስጦታ ነው። እግዚአብሔር ይባርክህ። ይሄ ብቻ አይደለም ግን እያለ ነው። ስለዚህ ይቀጥላል። በቀጥታ የምንሸጋገረው ወደ ማዕድ ፕሮግራም፣ ወደ ምሳ ፕሮግራም ይሆናል። ምሳችን እናነሳለን ማለት ነው። ዘውዴን በል መከበሪያዬ፣ ማረጌ ነህ መታፈሪያዬ፣ ስምህን ይዤ ምን ጎሎብኛል አንተስ
ትላለህ ሁሉ ትርፍ ፕሮግራሜን ያደመቁልኝ ይህንን የመሰለ ማዕድ ያቀረቡልኝ ሜትሮ ኬተሪንግ ይባላሉ። በጣም የሚገርምና የሚጣፍጥ ምግብ ነው ያቀረቡልኝ። እንግዲህ እናንተም ለሰርግ ለልደት ለምትፈልጉት ፕሮግራም ማዘዝ ትችላላችሁ በ0976822222 ወይም በ0977822222 ይደውሉላቸው። ሁሌም ለሱ የምለው ነገር አለና አንተን የሰጠኝ እግዚአብሔር ይመስገን እለዋለሁ ሁሌና ስለሁሉም ነገር እግዚአብሔር ይመስገን። በጣም ነው የማመሰግነው ሁላችሁንም። ማውራታችሁም ግን በጣም ነው የማመሰግነው። ያብዬ በጣም ነው የማመሰግነው። በጣም ነው የምወድህ። አመሰግናለሁ። ማስታወሻ ብቻ ሰጥቶ ቢያቆም ኖሮ ያቡ የሆነ ነገር ይጎለው ነበር። የሱ ግን ግዴለም መደገፊያ የሚሆነው መመኪያ የሚሆነው የሚያኖረው ዛሬ ድረስ ያደረሰን እኔና አንቺን የሚመራን መድኃኔዓለም ነው። የዓለሙ ጌታ እርሱ ካለ በመካከላቸው አሁን ራሱ የሚገርመው እሱ አለ። ስለዚህ በመካከላቸው እሱ ካለ ፍቅር አለ፣ ሰላም አለ፣ ደስታ አለና የውሸት የታይታ የወረት ሳይሆን ጓደኝነታቸው የዘላቂ እንደሆነ የሚያሳይ ነውና የአመናችሁት መድኃኔዓለም የሾማችሁት መድኃኔዓለም 40 ሞልቶኛል። በነገራችን ላይ ይመርቃሉ አባቶች። አይቻልም ብመርቅም ብትረግም ይደርሳል ብለውኛል። ብዙ ቦታ መርቃለሁና እውነት በመካከላችሁ ያለ መድኃኔዓለም በክብር በሞገስ ከፍ ከፍ ያደርጋችሁ ያኑራችሁ። አንቺ በሱ ደስታ ተደሰቺ፣ አንተ በሷ ደስታ ተደሰት። ክፉ ነገር አያሳያችሁ። ደስታና ዓለም ሁሉ ወደ እናንተ ይምጣ። ከናንተ አልፋችሁ ለወገኖቻችሁ ለቅድስት ቤተክርስቲያን ለብዙ የምትተርፉ እግዚአብሔር ያደርጋችሁ። እግዚአብሔር ያደርጋችሁ። በእውነት አረ እግዚአብሔርን በደንብ አመስግኑልኝ። በኢየሱስ በጣም ነው እንደው በፈጠራችሁ አበረታቱልኝ። ምን አይነት እጅ ነው እግዚአብሔር የሰጠው። ምፈልገውን የነገርኩትን ነው የሳለልኝና በጣም ትልቅ ብቃት ያለው ልጅ ነው። እናንተም ከፈለጋችሁት ይሄው ኢንስታግራሙ የምትፈልጉትን ትዕዛዝ ስጡት። በጣም ጀግና ልጅ ነው። ልጅ አርትዬ እግዚአብሔር ያክብርልኝ። እንኳን ባንቺ ወድችን የመሰለች ልጅ ውልቅ ሽልቅ ብላ ወጣ ለዚህ ቁም ነገር እግዚአብሔር አምላክ አበቃልን። አንቺ ባትወልጂ እሱ ጓደኛ ያረጋትም፣ እሱ ጓደኛ ባያረጋት ልደቷን አያከብርላትም። ልደቷን ባያከብርላት ደግሞ አረጋውያን አባቶቼና እናቶቼ ለዚህ ትልቅ ግብዣ አይታደሙም ነበርና ማርያምዬ እግዚአብሔር አምላክ መጨረሻሽን ያሳምረው። በጣም ነው የምታምሪው። እንደ አፕል እየጣፈጥሽ ረጅም ዓመት የምትኖሪ ጀግና ያርግሽ። ሌላው መቄዶንያ መጋቢት 6 ትልቅ ፕሮግራም አለን። የአብይ አቃል ነገ ነው የሚጀምረው። አብይ በዚህ ላይ ማታ አካባቢ እንድሰራ በዚሁ አጋጣሚ ነው የማስመለክተና ብዙ መልእክት የለንም፣ ብዙ ማንንዛዛም። ማላዊት ነው ማላዊት። እኔ ትንሽ ቋንቋ ይቸግረኛል። ልጄ ደግሞ እንኳን ተወለድሽልን፣ እንኳን ተወለድሽልን፣ እንኳን ተወለድሽልን። ያንቺ እናት ደግሞ ወልደው ስለሰጡን እንቺ የመሰልሽ እንቁ ልጅ ቆንጆ ልጅ እናትሽ ደግሞ በእድሜ በጤና እድሜያቸው ረጅም አድርገው ድለው ኩለው ልጅ ይዘው ልጅ አቅፈው ስመው ለቁም ነገር ያብቃልን፣ ያብቃልን፣ ይባርክልን። ዘራችሁ ይባረክ፣ ኖሯችሁ ይባረክ፣ መቅደሳችሁ ይባረክ። የተባረከ ቀን ያርግላችሁ። ዛሬ እናቶች፣ አባቶች፣ አረጋውያን ከመቄዶንያ አንስታችሁ ታላበላን ታላጠጣን ደስታችን ከነሱ ጋር ይሆናል። ጓደኛም አልፈልግም ብላችኋል። አንተን ደግሞ በቁም ነገር ድረስ ያደረሰህ አምላክ እግዚአብሔር የተመሰገነ ይሁን። ያቡ እንደ አባቶቻችን ሽምግል ብሎ ማራማዊትም እንደዛው ከቁመታቸው ጎንበስ ብለው ምርኩዝ ይዘው ልደትሽ መቼ ነው የተወለድሽው ልደቴን ሲባባሉ ማየት እናፍቃለሁ። ደግሞ ያረጋል እግዚአብሔር ቸር ነውና እድሜን የሚሰጥ ለደጋጎች ለቅኖች መልካም የሆነ አባት እግዚአብሔር ብቻ ነው።
ቅን ሰው፣ እግዚአብሔርን የሚፈራ ሰው፣ እግዚአብሔርን የሚያከብር በእርሱ መንገድ በእርሱ ትእዛዝ የሚመራ ሰው በምድር እድሜውም ረጅም ነው። እናቱንና አባቱን የሚያከብር ይሄ ምንም ግልጽ የተመሰከረም ነውና በዚህ አይነት መዋደድ በዚህ አይነት መመሰጋገን አስቀናችሁኝና እልላለሁ ምን አለኝ ፍጹም ሸክሜ ቀሎልኝ በሁኔታ ማትለካ አንተ ብቻ ምታስመካ በማይነገር ስጦታ በማይከፈል ውለታ ለዘላለም በእልልታ አዳንከኝ እግዚአብሔር ተመስገን።